የብዙዎች መነጋገሪያ የነበረው ጆን ዳንኤል ሰይፉ ሾው ላይ ቀርቦ ስለነበረው አጋጣሚና ስለማረሚያ ቤቱ ሁሉ ዝርዝር ሁኔታውን ሲናገር ተመልክተናል። በስሜታዊነትና ባልታሰበ ሁኔታ ከአውሮፕላን ላይ አልወርድም ብያለሁም ሲል ተደምጧል። ብዙ ጊዜ አነጋጋሪ እንደነበረና ይህንንም ሊያደርግ የወሰነበትን ነገሮችን ሲናገር በዚህ አጋጣሚ ላይ እናቴን አባቴንና ታናሽ እህቴን ከኢትዮጵያ ወደ አሜሪካ እየተጓዙ ስለነበረ ሆድ ብሶኝ ነበርም ይላል። ጆን ዳንኤል ብዙዎች በቲክቶክ መንደሩ ያውቁታል፣ ብዙዎችም ያደንቁታል። ላይ በላይ አንበሳ ይወርድለታል። የቲክቶክ ጀማሪ ነው፣ የቲክቶክም ንጉስ ነው በማለት ሲያሞጋሹትም ተመልክተናል። እንዴ ይሄዳል ብላ እንዴ ጫንከን ሁለት ፕሌን ወጣኩ። ምንም አይከሰከስም። መጀመሪያ ያወራውን ቀድቼዋለሁ። ይከስከስ አንወርድም። የኢትዮጵያ አየር መንገድ ለመጓዝ ባይወስንም ጆን ዳንኤል ግን በማስፈራራትና በማንገራገር ፕሌኑ ወደ መቀሌ እንዲሄድ ለማድረግ ሞክሮ ነበር። ይህንንም ያደረኩት በስሜታዊነት ነው ይበልም እንጂ የኢትዮጵያ አየር መንገድ ግን ምህረት ሊያደርግለት አልፈለገም። ብዙ ጫጫታዎች በላይቭ ላይ ደግሞ ከ27000 ተከታዮች ሲንጫጩና ጆን ሲሉት ብዙ ጊዜ ወጣትነት ጨምሮ ወደዚህ ስህተት እንደገባ ተናግሯል። እህቱንና አጎቱን ዳዊት ድሪባን ጨምሮ አዲስ አበባ ወደ መቀሌ ጉዞ በሚያደርጉበት ጊዜ ጆን ዳንኤል ቲክቶክ ላይቭ ከፍቶ ከ27000 ሰው በላይ የተከታተለውና ብዙዎቹም እነ ዮኒ ማኛና ሌሎችም የመሳሰሉት ላይቭ ላይ በመግባት ሲያበረታቱት ተመልክተናል። የብዙዎችም ትውስታ ነው። አልወርድም በማለቱም ብዙዎች ሚም ሲሰሩበት ተመልክተናል። በጋሪ ላይ በፈረስ ላይ የሆኑ አንወርድም ብለናል አንወርድም የዳል ብለን የጫንከን ሂድልን በማለት ሲናገሩ ተስተውለዋል። በዚህ ቦታ ላይም ፕሌን መከስከስ ቀላል አድርገውት ነበር። የብዙ ነፍሳትን የብዙ ሰዎችን ህይወት የያዘውን ፕሌን ይሄድ ይከስከስ መከስከስ ካለበትም ይከስከስ በማለት ሲደመጡ ተስተውለዋል። ለዚህም ኢትዮጵያ አየር መንገድ ያለምንም ርህራሄ ጆን ዳንኤልና አበሮቹን ወደ ማረሚያ ቤት ሲወረውራቸው ናዮ ደግሞ ልጅ ጸንሳለት ነበር። የዛን ቀን የወሊድ መቆጣጠሪያው ያለፋት ናዮ ቀጥታ ማረሚያ ቤት ስትገባ ይህም ያልተጠበቀ ክስተት ሆነና ጆን ዳንኤል የወንድ ልጅ አባት ሆነ። ተፈጠር ያለው ነፍስ ሳይፈጠር አይቀርም። አንዳንዴ ፈጣሪ በምንም አይነት ሁኔታ እንድትፈጠር ካደረገህ ከምንም ቢሆን ታመልጣለህ የሚባለው ተረትም ለዚህ ነው። የልጄን ስምም ሊዮ ብየዋለሁ ሲል ጆን ዳንኤል ጠያቂ የሆነው ሰይፉም እንደዚህ በማለት ይናገራል። ሊዮ አንበሳ ማለት ነው። ስለዚህ አንበሳ ስለሚዘንብልህ ነው ይለዋል። ጆን ዳንኤልም እንደዛ አይደለም በማለት ነገሩን ሲያቋርጠው በእርግጥ ሊዮ ሜሲ ማለትም ሊዮኔል ሜሲ ከሚባል ከእግር ኳስ ተጫዋች ጋር ሲያነጻጽረው ይስተዋላል። በእርግጥ ጋዜጠኛው ሰይፉም የሊዮኔል አንድሬስ ሜሲ አቀንቃኝና የክርስቲያኖ ሮናልዶ ጠል የአርሰናል ደጋፊና የማንቸስተር ዩናይትድ ጠል እንደሆነ ብዙ ጊዜ ሲናገር ይስተዋላል። በእርግጥ ክርስቲያኖ ሮናልዶ በዚህ ዓለም በዚህች ምድር ላይ ሲነገር ታሪኩ የሚያስገርምና የሚያስደንቅም ነው። ይሄ ነገርስ ክርስቲያኖ ሮናልዶ ታሪክና የዚህ ወጣት ልጅ ሊዮ ወይም ደግሞ የጆን ልጅ ሊዮ የሱ ህይወት ይመሳሰላል። ክርስቲያኖ ሮናልዶ ከተጸነሰ በኋላ በእናቱ እንዲወጣ የተፈረደበት ቢሆንም ነገር ግን አንድ ታላቅ ሰው አንድ ዶክተር እንደዚህ ይላል፣ ምናልባት አይታወቅም፣ የፍጥረት ዓለምንም ሊገዛ ይችላል፣ ንጉስም ሊሆን ይችላል ይላታል። እናቱም የዶክተሩን ምክር ሰምታ ሳታስወርደው ትወጣለች። ከዚያም በኋላም ክርስቲያኖ ሮናልዶ ያደረገውን ታሪክ ያደረገውን ገደል ብዙዎቻችን እናውቀዋለን። ምናልባትም የጆን ዳንኤል ልጅም እንደዚህ ሊሆን ይችላል። አፈጣጥራቸው በኃይለኛው ይመሳሰላል። ሁለቱም ለመጥፋት የተፈረደባቸው ፍጥረቶች ነበሩ። ክርስቲያኖ ሮናልዶ ከተጸነሰ በኋላ እንዲወርድ በእናቱ እንዲጠፋ ሲፈረድበት፣ ጆን ዳንኤል ደግሞ ሊዮ የተባለውን ልጅ ከናዮ ጋር መጀመሪያውንም ገና እንዲፈጠር አልተፈለገም ነበር። ምንድን ነበር የፈለጉት? የፈለጉትን ነገር ካደረጉ በኋላ መቀሌ ላይም ሄደው የሚፈልጉትን አድርገው የ72ቱን ሰዓት ተጠቅማ ምንም አይነት ዘር እንዲፈጠርባት አልፈለገችም ነበር። በአጋጣሚ ግን በተፈጠረው ግርግር አልወርድም በማለት በረበሸው የኢትዮጵያን አየር መንገድ በከፍተኛ ሁኔታ በረመረበሹና ነገሮችንም ወደ ሶሻል ሚዲያ ላይ በማምጣት ብዙ ጥፋትና ወንጀሎችን በመስራት ከናዮ ጋር ወደ ማረሚያ ቤት ተወረወረ። መጠቀም የምትችልበት ምንም አይነት አጋጣሚ አልተገኘም። ምንም አይነት ነገር ማድረግ አልቻለችም። በዚህ አጋጣሚ ጽንሱ ተፈጠረ። ከዛም ሆዷ እየገፋ መጣና ጆን ዳንኤልንም የወንድ ልጅ አባት አደረገው። ነገሩ እንደዚህ ነው።
እንዲፈጠር አልተፈለገም ነበር ተፈጠረ ነው ነገሩና ስሬ ቀንሶ 2.1 ሆኖ ነበር አሁን 2.5 ሆኖ 200 ሺህ ጨምሮ መጥቷል ስለዚህ አቀባበል ተደርጎላል አመስገና አለ መፈታቱ በፍርድ ቤት ተወስኖ ብዙዎቹ ሲሰሙ በቲክቶክ ላይቭ ላይ የሚታወቀው ጆን ዳንኤልን 1 አመት ከ4 ወር እስሩን ጨርሶ እንደሚወጣ ሲታወቅ ብዙዎቹ ዘመቻ አድርገውለት ነበር ዘመቻውም ፎሎወሮቹ እንዲጨምሩና ወደ 3 ሚሊዮን ተጠግቶ ከፍተኛ ፎሎወር ያለው እንዲሆን ሲፈልጉ ነበር ይሁንም እንጂ ሰይፉ ሾው ላይ አልቀርብም በማለት ባሽሞርና በነገር ሸንቆጥ አድርጎኛል የሚለው አዶናይ በቲክቶክ መንደር ላይ ከፍተኛ ተጽዕኖ በማሳደሩ ምንም አይነት ጆን ዳንኤልን ፎሎ አድርጉት የሚል ትዕዛዝ አልሰጠም ነበር በዚህም የተነሳ ብዙ የቲክቶክ ተጠቃሚዎች አዶናይ ያላዘዘንም በሚሉ ኮሜንቶች ሲተለቀለቁ ተመልክተናል ይሁን እንጂ አዶናይ እውነትን ቢያዝዝ ኑሮ ግን 3 ሚሊዮን ሊደርስ እንደሚችልና ተጽዕኖም ያዶናይ ምን ያክል ከጆን ዳንኤል ሊበልጥ እንደሚችል ብዙዎችም ተንበየዋል ብዙዎችም ተናግረዋል ብዙዎችም አውቀዋል ጆን ዳንኤልና አዶናይን ብዙዎቹ ሲያወዳድሯቸው ይስተዋላሉ በተለይ አሁን ላይ በዚህ ወቅትና በዚህ ሰዓት ጸጽ ላይ በተፈጠረው ጉዳይ ብዙዎቹ ሲያወዳድሯቸው ተመልክተናል ይሁንም እንጂ ሁለቱም የራሳቸው የሆነ ተከታይ የራሳቸው የሆነ ኳሊቲ እንዳላቸው መዘንጋት አይገባም ሁለቶቹም የቲክቶክ ንጉስ ናቸው ባይባልም ሁለቱም ግን ቲክቶክ ላይ በኃይለኛው ተጽዕኖ ፈጣሪዎች ናቸው እንደነሱ ግን መሆን በማንኛውም ሁኔታና በማንኛውም ሰዓት ማንኛውም ሰው መሆን እንደሚችል ግን ማረጋገጥ ይቻላል ለመንካላችሁ ቲክቶክ ብዙ ጊዜ ወረትን ይፈልጋል በወረትህ ጥሩ ነገር ስራ ጊዜ ላንተ ሲሆን ጊዜ ላንተ ሲሰጥህ ጥሩ ነገር ከሰራህ ጥሩ ነገር ካደረክ በጊዜህ በአንድ ወር ወይም በሁለት ወር ውስጥ ቲክቶክ ላይ ነግሰህ ትታያለህ ከዛ ግን ቀስ እያልክ ትጠፋለህ ቀስ እያልክም ትማማለህ ቲክቶክ ወረተኛ ነው ግዚያዊ ነውና ብዙ ጊዜ በቲክቶክ ላይ መፈመስ ወይም ደግሞ ከፍ ማለት ብዙዎችን ሊያስገርም ወይም ሊያስደንቅ አይገባም ቲክቶክ ንጉስ የለውም ቲክቶክ ወረተኛ ነው ተሮችን አዲስ ላይ የሚገቡ ሰዎችን ሳበረታታ እረፍ ምናምን ውጣ ምናምን የምትሉኝ ሰዎች አይመለከታችሁም የምፈልገው ነው ማድረግ ይሄን ያልክ ገና ከመታሰሩ በፊት ገና ጀማሪ ገና ደግሞ አበረታች የነበረበት ሰዓት ላይ ብዙዎችን ሞቲቬት በማድረግ ጥሩ ቲክቶከር ለማድረግ በሚጥርበት ሰዓት ላይ ብዙ ኮሜንቶች ሲጻፉለት ብዙ ነገሮችም ሲባሉለት እንደዚህ አትበሉኝ እንደዚህም አታርጉልኝ የማደርገውን ያውቃለሁ በማለት የሚናገረው ጆን ዳንኤል ጳውሎስና ሜላትን ገና በጆን ዳንኤል ጊዜ ብዙ ጊዜ ላይቭ ላይ ገብተው ለማበረታታት ሲሞክር ነበር በሰዓታቸው እነሱም ብዙ ተብሎባቸው ብዙ ሙር ተይዞባቸው አሁን ግን ወደ ኋላ ገለል ተደርገው ወደ ታችም ሸተት ተደርገው ተጥለዋል ጆን ዳንኤል እነሱንም ለማበረታታት ገና በፊት ሲሞክር እንደነበረ ግን በራሱ ላይቭ ላይና ካሁን በፊት በተደረገ ቅጅ ላይ ወጥቶ ሰይፉ ሾው ላይም ጥያቄ ሲደረግለት ተመልክተናል ጆን ዳንኤል ብዙ በርካታ ብዙ ነገሮችን አድርጓል ብዙ እርዳታዎችንም ብዙ ነገሮችንም ሰብስቧል በርግጥ ቲክቶክ የሚያደርገው ተጽዕኖ ነው እንደዚህ ካላደረክ እንደዚያም ካላደረክ የህዝብም የሰውም ጀሮም አይንም አለውና ከልብ አውጥቶ ይጥላል ስለዚህ መርዳት ማበረታታት ግዴታ ይመስለኛል እንኳን ደስ አለሽ ወላቢናቴ ተባረኪ አሜን አሜን አሜን